ዛሬ ወደ እናንተ ይዤላችሁ የቀረብኩት ሐሳብ ከመናቅ ወይም ደግሞ የምትወጂው ወንድ ወይም የምታፈቅሪው ወንድ ሳትከበሪ ስቀሪ ምን አይነት ስሜቶች ይሰማሻል? መገለጫዎቹ ምንድናቸው? መናቅ ማለት ምንድነው? አንድ ወንድ ደግሞ አንቺ ሊንቅበት የሚችልባቸው ምክንያቶች ምንድናቸው? ምንጮቹ ምንድናቸው? በእንደዚህ አይነት ስሜት ውስጥ ደግሞ በማለፍሽ ምን አይነት ውጤት አለው? እንዲሁም ደግሞ የመከባበር ጠቀሜታው ምንድነው የሚሉና ሌሎች ደግሞ ምን ማድረግ እንዳለባችሁ የሚጠቅሱ አሪፍ ሐሳቦች ወደ እናንተ አደርሳችኋለሁ። እናንተም እንደተለመደው ሐሳብ አስተያየታችሁን ለግሱ። ሌሎች ደግሞ ሐሳብ የሚሰጡ ወንድሞቻችን አሉ። ለነሱ ሐሳብና አስተያየት በመለገስ የተለየ ነገር ማድረግ ትችላላችሁ ብዬ አስባለሁ። እንግዲህ ወደ መናቅ ወይም ደግሞ በመቶጁ በመታፈቅሪ ወንድ አለመከበር የሚለውን አናጋ የሚያያዘው ትርጉም ምንድነው? አንድ ሴት በመተወዱ ወንድ አልተከበረችም ማለት ያ ወንድ ለሷ ጥሩ አይደለም ማለት ነው። ወይም ደግሞ ጥሩ አልሆነላትም። መጀመሪያው ሲሆንላት እንደነበረው እንደዛ ሊቀጥል አልቻለም ማለት ነው። ወይም ደግሞ በአንቺና በሱ መካከል ያለው የእኩልነት ስሜት ወይም የእኩልነት ሐሳብ ተሸርሽሯል ወይም ደግሞ የእምነት መጓደል አለ የሚለውን ትርጉም ይሰጣል ማለት ነው። እንግዲህ እነዚህ በሌላም ሐሳብ ሲጠቀሱ ለምሳሌ መናቅ ወይም ደግሞ አለመከበር የሚለው አለመሰማት፣ የምትናገሪው ነገር አንድ ወንድ ሳይሰማሽ ሲቀር የምትናገሪው ነገር ደግሞ የሚያጣጥል ከሆነ ወይም ደግሞ ዋጋ የማይሰጠው ከሆነ በእርግጥም አንቺ በዛ በመተወጁ ወንድ ተነቀሻል ማለት ነው ወይም አልተከበርሽም ማለት ነው። እንግዲህ የተለያዩ ጸሐፍት እንደሚነግሩን ከሆነ የአለመከባበር ወይም የመናቅ መገለጫዎች የሚሉትን እንመለከታለን። የመጀመሪያው ዘገምተኛ ግን አደገኛ የሆኑ ባህሪዎች የሚባሉ አሉ። ይሄ የመጀመሪያው የአለመከበር መገለጫ ነው። አንድ ሰው ወይም ደግሞ የምትወጁ ወንድ ዝም የሚልሽ ከሆነ ወይም ደግሞ በዝምታ አንቺን ሊቀጣሽ ከፈለገ ያ ሰው በእርግጥ አግሬሲቭ አይደለም፣ አደገኛ አይደለም። ነገር ግን ቀስ እያለ በዝግታ አንቺን እየቀጣሽ መሆኑን ወይም ያከበረሽ አለመሆኑን እንመለከታለን። እንዲሁም ደግሞ ሆን ብሎ አንቺ የምትፈልጊያቸውን ነገሮች የሚረሳ ከሆነ የሚያስፈልጉትን ነገሮች የሚረሳ ከሆነ ወይም አንቺ የምታረጋቸውን ነገሮች ከማበረታታት ይልቅ የሚያጣጥል ከሆነ ከማድነቅ የሚቆጠብ ከሆነ በፊት ሲያደርገው እንደነበረው ይሄ አንዱ የአለመከባበር ወይም ደግሞ የመናቅ መገለጫ ነው ማለት ነው። ሁለተኛው ስሜትን መበዝበዝ ነው። በተለይም ደግሞ ብዙ ጊዜ ጥፋት አጥፍቶ እሱ አንቺ እንዳጠፋሽ አድርጎ የሚያላከ ከሆነ ወይም ደግሞ አንቺ የጥፋተኝነት ስሜት እንዲሰማሽ የሚያደርግ ከሆነ ይሄ ሌላው እንደማያከብርሽ የሚያሳይ ነው ማለት ነው። የእምነት መሸንቆርም ደግሞ ሌላው መገለጫ ነው። አንድ ወንድ እንደማያከብርሽ ወይም እንደናቀሽ የሚያሳየው ለምሳሌ አለመታመን፣ እንዲሁም ደግሞ ሚስጥር የሚደብቅሽ ከሆነ የግል ሚስጥር ካለው አንቺ የሚደበቅ ካለው እንዲሁም ደግሞ ፍላጎትሽን ችላ የሚል ከሆነ ከዚህ ፊት ሲያደርግልሽ የነበሩትን ነገሮች በሙላ ዛሬ ላይ ችላ የሚል ከሆነ ይሄ አንዱ በአንቺና በሱ መካከል ያለ መከባበር ስሜት እንዳለ ያሳያል ማለት ነው። ሌላው ተግባቦትን በተመለከተ ነው። ተግባቦት እጅግ በጣም አስፈላጊ ነገር ነው በአንቺ እና በሱ መካከል ስታወሩ። ለምሳሌ ስታወሪ የሚያቋርጥሽ ከሆነ ስሜትሽን ወይም ደግሞ ሐሳብሽን ላለመረዳት ፍላጎት ካሳየ እንዲሁም ምታነሻቸውን ሐሳቦች ሁሉ የሚያጣጥል ከሆነ እነዚህ ነገሮች በሙላ አንቺን እንደማያከብርሽ ወይም ደግሞ ለአንቺ ንቀት እንዳለው ያሳያል ማለት ነው። እንግዲህ አንድ ወንድ እነዚህ ነገሮች ቀደም ብለን የጠቀስናቸውን ነገሮች የሚያደርግ ከሆነ ምንድነው ምክንያቱ? ከምን የመነጨ ነው ስንል ብዙ ጸሐፍት ወይም ተመራማሪዎች እንደሚነግሩን ከሆነ የመጀመሪያው ምክንያት ፍራቻና ስጋት ነው። በውስጡ ኃይለኛ የሆነ ፍራቻና ስጋት ካለ ወደ አለማክበር ወይም ደግሞ አንቺን ወደ መናቅ ስሜት ውስጥ ይገባል ማለት ነው። ፍራቻ ስንል ለምሳሌ አንቺን የማጣት ፍራቻ ወይም ትንቀኛለች የሚል ፍራቻ፣ ብዙ አይነት ፍራቻዎች ማየት እንችላለን፣ ስጋቶችን ማየት እንችላለን። ከዚህ በተጨማሪም ደግሞ ብቁ ነኝ ብሎ አለማሰብ፣ ካንቺ ጋር ባለው የፍቅር ግንኙነት እኔ አልመጥናትም ወይም ብቁ አይደለም ብሎ የሚያስብ ከሆነ ወይም አንቺን የሚፈልጉ ሌላ ብዙ ወንዶች ካሉ
አንዱ የአንቺ እንዳያከብርሽ ወይም ሊንቅሽ የሚያስችል ምክንያት ነው ማለት ነው። እንግዲህ እነዚህ ነገሮች ተደማምረው መጨረሻ ላይ ወዴት ነው የሚመጡት የሚለውን ስንመለከት የእምነት መሸርሸርን ያመጣል። አንቺና በሱ መካከል ያለው እምነት እየተሸረሸረ ይላል። አንቺ የበለጠ ታምኚው የነበረው ወንድ ለሱ ያለሽ እምነት እየቀነሰ ይላል። አንቺ ላይም በብዛት ቅሬታ ሊበዛ ይችላል ማለት ነው። እነዚህ ቅሬታዎች ደግሞ እየበዙ ሲሄዱ ባንቺም በሱ መልኩም ደግሞ አንድ ችግር ሊከሰት ይችላል። ለምሳሌ ቅሬታ እየበዛ ሲሄድ ወደ ጥቃት የሚደርስበት ደረጃ አለ ማለት ነው። አንቺ ሁሌ ማታምኚው ከሆነ ወይም ደግሞ እሱ ደግሞ ባንቺ ላይ እንደዚህ አይነት ያለ ማክበር ስሜት የሚያሳይ ከሆነ እነዚህ ነገሮች እየበረቱ ሲሄዱ ቂም ወደ መያዝና በኋላ ላይም ደግሞ አካላዊ ቅጣቶችን ሊያመጣ ይችላል ማለት ነው። እንግዲህ እነዚህ ጉዳዮች በአጭሩ ካልታዩ ወይም ደግሞ በትዳር መጀመሪያ ላይ ወይ በፍቅር መጀመሪያ ላይ ሆናችሁ ነገሮችን ቶሎ ማታስተካክሉ ከሆነ ችግሩ እየተባባሰ ሄድና በሁለታችሁም ላይ ጉዳት ያመጣል። አሁን ብዙ ጊዜ ማንረዳው ምንድነው እህቶቻችን ሳትከበሩ ስትቀሩ ወይም ስትናቁ እናንተ ብቻ የምትጎዱ ይመስላችኋል። በተቃራኒው ግን እሱም እጅግ በጣም እንደሚጎዳ ነው እንግዲህ የተለያዩ የማህበራዊ ተመራማሪዎች የሚነግሩ ማለት ነው። እንግዲህ መከባበር ወይም ደግሞ አንቺን አለመናቅ አንቺን ከፍ ማድረግ ምንድነው አስፈላጊነቱ ብለን ስናስብ የመጀመሪያው በሁለታችሁ መካከል መከባበር አስፈላጊ ሆኖ ያለ አንቺ በሱ ካልተከበርሽ ወይም ደግሞ የምትናቂ ከሆነ በአይምሮሽ ላይ ከፍተኛ የሆነ ችግር ያመጣል። የአይምሮ ጤንነትሽ ይቃወሳል። በራስሽም ላይ ያለው ግምት ደግሞ እጅግ በጣም እየወረደ ይሄዳል። ስለዚህ በፍቅር ውስጥ በትዳር ውስጥ መከባበር አለመናነቅ እጅግ በጣም አስፈላጊ መሆኑን እንመለከታለን ማለት ነው። እንግዲህ እነዚህ ነገሮች እንደ ምሳሌ ለማስረዳት ያህል አንድ ወንድ አንቺ አያከብርሽም ወይም ደግሞ ይንቅሻል የሚለውን እንደየሰውየው ባህሪና አመለካከት ሊያይ ይችላል እንግዲህ እንደሚያጋጥማችሁ ችግር ማለት ነው። ነገር ግን እንደ ምሳሌ የሚጠቀሱትን የተወሰነ ሐሳቦች ላንሳ። ለምሳሌ አንድ ወንድ በትዳር ውስጥ አንቺ ጋር እየኖረ ላንቺ ጊዜ የማይሰጥሽ ከሆነ ለልጆቹ ጊዜ የማይሰጥ ከሆነ ያ ሰው አያከብርሽም፣ በተወሰነ መልኩም ደግሞ ንቀት ያሳያል ተብሎ ይገመታል። ከጓደኞቹ ጋር የሚያመሽ ከሆነ ወይም ደግሞ ሌላ አላስፈላጊ ቦታዎች ላይ ጊዜውን የሚያባክን ከሆነና ላንቺና ለልጆችሽ የሚያስፈልገውን ጊዜ የማይሰጥ ከሆነ በፍቅር ግንኙነቱም ደግሞ መጀመሪያ ላይ ሰጥሽ እንደነበረው ጊዜ ሳይሰጥሽ ከቆየ ያ ሰው ላንቺ ክብሩ ቀንሷል ማለት ነው። ሌላው ከቃልን ከማክበር ጋር በተያያዘ ነው። ብዙ ቃል ገብቶልሽ ሊሆን ይችላል አንቺን ምናልባት ለማግኘት ማለት ነው። እነዛን የገባልሽ ቃሎችን የማያከብር ከሆነ ይህም አንዱ የንቀት ወይም ደግሞ ያለ ማክበር መገለጫ አድርገን እንወስደዋለን ማለት ነው። ሌላው በምታወሪበት ጊዜ ወይም ደግሞ አካላዊ ያው ሰው እንደመሆንሽ መጠን ፐርፌክት አይደለሽም። አካላዊ ላይ የሆነ ነገር አካልሽ ላይ የሆነ ችግር ካለ በዛ ላይ ተንተርሶ የሚያላግጥ ከሆነ የሚያሾፍብሽ ከሆነ ይሄ አንቺን ላንቺ ያለው ክብር የወረደ መሆኑ ወይም ደግሞ የቀነሰ መሆኑን እንመለከታለን ማለት ነው። በፍቅር ግንኙነት ወይም በትዳር ውስጥ ደግሞ ለብዙ ጊዜ ያሳልፋችሁ ከሆነና በተለይ ከባድ የሚባሉ ውሳኔዎችን ብቻውን የሚወስን ከሆነ ይሄ አንቺን ያለ ማክበር ሁኔታ ያሳያል ማለት ነው። ለምሳሌ ትልቅ ብድር ከተበደረ በእርግጥ ያ ብድር መጥቶ ነገ ሁለታችሁም ላይ እዳው እንደሚከመር ይታወቃል። ነገር ግን ብድሩን በራሱ በብቻው ተበድሮ አንቺ በኋላ ላይ ምናልባት ገንዘቡ ካለቀ በኋላ ነው ይችላል ወይም ብድሩ ተበድሮ ከወሰደ በኋላ ካወቅሽ ያ አንቺን ያለ ማክበር ያሳያል። ቢያከብርሽ ምናልባት ከዛ ቀደም ብሎ ሊያማክርሽ ይችላል ወይም ደግሞ ብድር የማትፈልጉ ከሆነ ሌላ አማራጭ የምትጠቀሙበትን መንገድ ልትፈልጉ ትችላላችሁ ማለት ነው። ሌላው አንቺ ካንቺ ሰዎች ጋር በተለይ ከቤተሰቦችሽ ጋር ማለት ከጓደኞችሽ ጋር ማህበራዊ ግንኙነት 100% የማይፈልግ ከሆነ የሚርቅ ከሆነ እነሱን አክብሮ የማይሄድ ከሆነ ማህበራዊ ህይወት መወጣት የማይችል ከሆነ አንቺን እያከበረሽ አይደለም ማለት ነው። ገቢንም ደግሞ መውሰድ እንችላለን። አንቺ ምናልባት ከሱ ያነሰ ገቢ ሊኖር ይችላል። ያንን ገቢሽን ደግሞ የሚያጣጥል ከሆነ ምንም አይነት በእናንተ ህይወት ውስጥ ቦታ እንደሌለው አድርጎ የሚያስቀምጥ ከሆነ ይሄም አንቺን አለማክበር ያሳያል ማለት ነው። ሌላው ሲዘጋሽ በተለይም ደግሞ ምክንያቱም ሳታውቂ በዝምታ ብዙ ጊዜ የሚያሳልፍ ከሆነ እና
ያንንም ደግሞ ለመወያየት ፈቃደኛ ካልሆነ ይሄ ሰው በእርግጥም እያከበረሽ አይደለም ማለት ነው። እንግዲህ እነዚህ ነገሮች ቀደም ብለን ከጠቀስናቸው ጉዳቶች በተጨማሪ በረጅም ጊዜ አንቺ ላይ ጠባሳ ሊያሳድር ይችላል። መጠንቀቅ ይኖርብሻል ማለት ነው። በተለይ በፍቅር ጅማሬ ላይ ካላችሁ እነዚህ ነገሮች ቀደም ብለሽ ማስተካከል ትችያለሽ ማለት ነው። ያለ መከበር ወይም የመናቅ ስሜት በመጀመሪያው ወንድ ባንቺ ላይ አሳድሮ ከነበረ ሁለተኛው ወንድም ደግሞ እንደዛ የሚያደርግብሽ ስለሚመስልሽ የበለጠ ነገ ላይ ከወንድ ጋር ያለሽ ግንኙነት እየቀነሰ የሚሄድበት አጋጣሚዎች ሊኖሩ ይችላሉ። ህይወትሽ፣ ቤትሽ፣ የስራ ኢንቫይሮንመንትሽ በሙላ በጭንቀትና በመጥፎ ስሜት የተሞላ ስለሚሆን ከነዚህ አይነት ስሜት መውጣት እጅግ በጣም አስፈላጊ ነው ብለን እናስባለን። ሌላው የህይወትሽ አካል ደግሞ ሊጎዳ ይችላል። በእንደዚህ አይነት ስሜት ውስጥ የምትቆይ ከሆነ በስራ ቦታሽ ላይ ብዙ አይነት መጥፎ ስሜቶች የሚንጸባረቁብሽ ሊሆን ይችላል። በጓደኞችሽ ጋር ደግሞ ላትግባቢ ትችያለሽ። እጅግ በጣም ጤንነትሽም ሊጎዳ ስለሚችል መፍትሄ መደረግ አለበት ብለን እናስባለን ማለት ነው። እንግዲህ መፍትሄዎቹ ምንድናቸው የሚለውን አጠር አድርገን ወደ እናንተ ለማድረስ ያህል የመጀመሪያው ጥንቃቄ ማድረግ ነው። ቀድሞ ማለት ነው። ቀድሞ ጥንቃቄ ማድረግ ሳይቃጠል በቅጠል እንደሚባለው ማለት ነው። ብዙ ጊዜ የሚያሳስቡን የሚያስጨንቁን ነገሮች በተለይኛ ኢትዮጵያውያን እጅግ በጣም የሚያሳስቡን ወይም ደግሞ የሚያስጨንቁን ነገሮችን በጉያችን አድርገን ለብዙ ጊዜ እንዞራለን። ነገር ግን እነዚህ ነገሮች ከቆዩ በኋላ ምን ይሆናል? ትልቅ ችግር ሆነው ገንፍለው የሚመጡበት አጋጣሚ ይመጣልና ጉዳታቸው ከፍተኛ ሊሆን ስለሚችል ይሆናል ብቻ አይሆንም ብቻ ሳይሆን ይሆናል ብሎ ነገሮችን በጥንቃቄ ማየትም እጅግ በጣም አስፈላጊ ነው ብለን እናስባለን። ሁለተኛ ደግሞ በግልጽ መነጋገር። ይሄ በጣም አስቸጋሪ ነገር ወይም የሚከብድ ነገር ቢሆንም በተለይ በእንደዚህ አይነት ስሜት ውስጥ ለብዙ ጊዜ ያሳለፈሽ ከሆነ ከሱ ጋር በግልጽ መነጋገር ሊከብድሽ የሚችል ቢሆንም ነገር ግን እነዚህ ነገሮች የሆነ ቦታ ላይ መቆም ካልቻሉ በጣም አስቸጋሪ ነው። በተለይ አንዳንድ ወንድሞቻችን የሚያደርጉት ነገር ስህተት ነው ብለው ላያውቁ ይችላሉ፣ ላይገምቱ ይችላሉ። አንቺ ዝም ባልሽ ቁጥር ማለት ነው። ሶስተኛው ድንበር ማበጀት እጅግ በጣም አስፈላጊ ነገር ነው። አንድ ነገር ልኩ ሲያልፍ ወይም ሞልቶ ሲፈስ ያንን ባህሪውን ለማስተካከል ሊከብድ ይችላል። ስለዚህ ልኩን ሳያልፍ ባህሪውን ማስተካከል ይጠበቅብሻል ማለት ነው። አንዳንዴም ደግሞ ጭቅጭቅ ላይሆን ይችላል። ነገር ግን ለራስሽ መቆም፣ ለራስሽ መከራከር መልመድ መቻል አለብሽ። ዲፌንድ ማድረግም ማለት ነው። የመጨረሻው እንግዲህ መፍትሄ አድርገን የምንወስደው በተለይ በእንደዚህ አይነት ሁኔታ ውስጥ እየጎዳሽ እንደሆነ ያልተረዳ ወንድ ካለ ወይም ያልገባ ወንድ ካለ ሁለተኛ እድል ብትሰጪው በጣም አስፈላጊ ነገር ነው። በተለይ የድሮ ባህሪውን እንዲያቆም እንዲተው ማለት ነው። በተለይ በእንደዚህ አይነት ነገር ላይ ማንም ሙሉ እንዳልሆነ ማንም ሰው ፐርፌክት እንዳልሆነ አምኖ ራሱን የሚያስተካክል ከሆነ ለእንደዚህ አይነት እድል መስጠት በጣም አስፈላጊ ነው ብዬ አስባለሁ። ነገር ግን እነዚህ ነገሮች በጣም አድርገሽ የማይቻል ከሆነ እርዳታ መጠየቅ፣ አዋቂዎችን ወይም በመንፈሳዊ አባቶችን ማናገር፣ የሳይኮሎጂ ባለሙያዎችን ማናገር፣ ማንበብ፣ ብዙ ነገሮችን መረዳት በጣም አስፈላጊ ነገር ነው። ከዛ በኋላ ነው እንግዲህ መጨረሻ ላይ እነዚህ ነገሮች ሁላ ተሞክረው መፍትሄ ካልሆነ ያው ከመሞት ወይም የሌላ ሰው ህይወትም ደግሞ ከማጥፋት ከማበላሸት ነገሮች ወደ ማቆም ደረጃ መድረስ ትችያለሽ ብዬ አስባለሁ። በእርግጥ ይሄ መፍትሄ ሊሆን አይችልም። መተው ወይም ነገሮችን ማቆም የሚለው የመጨረሻ አማራጭ ነው እንጂ እንደ መጀመሪያ አማራጭ ወይም እንደ ቶሎ ብለን በስሜት የምናደርገው ነገር አይደለም። ማንም ሰው በህይወት ሲኖር በእንደዚህ አይነት ሁኔታዎች ውስጥ ማለፍ ግዴታው ስለሆነ ማለት ነው። ስላዳመጣችሁ እናመሰግናለን። ሌላ ጠቃሚ ሀሳብ ይዘን እንመጣለን። ሌሎች ጠቃሚ ቪዲዮዎችንም ደግሞ እንድታዩ በዚህ አጋጣሚ እንጠቅሳለን። መልካም ጊዜ